በየቀኑ ጧት የማንቂያ ደውልን ስታጠፋ ልታደርገው ያሰብከውን ስፖርት ስትተው ወይም ዛሬ እሰራዋለሁ ያልከውን ስራ ወደ ሌላ ቀን ስታስተላልፈው እያጣ ያለው ጊዜን ብቻ አይደለም፣ ከራስ ጋር ያለን እምነት እያጠፋ ነው። በራስ መተማመንን ካጣ ደግሞ ሌላ ምንም ነገር ዋጋ አይኖረውም። ሁልጊዜ በአንድ ቦታ መጀመር ሰልችቷል። የሚቀጥል አቅም ያጣው ለዚህ ነው። ዲሲፕሊን ሁልጊዜ ከባድ ድንጋይ ወደ ተራራ ላይ እንደመግፋት አታስቡ። ይልቁንም መጀመሪያ ላይ ትንሽ አቀበት ያለው ከዛ በኋላ ግን ወደ ታች ቁልቁል የሚወርድ መንገድ እንደሆነ አስብ። አንተ የሚያስፈልግ ያን የመጀመሪያው አነስተኛ እንቅፋት የምታልፍበት ትንሽ ግፊት ብቻ ናት። ዲሲፕሊን የሚፈልገው የመጀመሪያዎቹን ከ5 እስከ 10 ደቂቃዎች ብቻ ነው እንጂ ራስን ሙሉ ጊዜ እንድታሰቃይ የሚያስገድድ አይደለም። አንዴ ስራው ውስጥ ከገባ ስራው በራሱ ያስደስታል። የሚከተሉ ቀላልና ውጤታማ መንገዶችን ተጠቅመህ ጠንካራ ዲሲፕሊን መገንባት ትችላለህ። የመጀመሪያው አንድ ነገር ላይ ብቻ ትኩረት የማድረግ ኃይል። ስኬት ማለት ብዙ ነገሮችን በአንድ ጊዜ ማጋበስ ሳይሆን አእምሮ ሳይበተን በጥቂት ነገሮች ላይ ብቻ ማተኮር ማለት ነው። አንድ ጊዜ ወደ 5 ወደቦችን ለመጓዝ የምትሞክር ከሆነ የትም አትደርስም። ብዙዎቻችን አዳዲስ ቢዝነሶች፣ አዳዲስ ክህሎቶች፣ ፍጹም የሆነ የስፖርት ህይወትና ማህበራዊ ህይወት በአንድ ጊዜ እንዲሳኩልን እንፈልጋለን። ነገር ግን ይህ አእምሮ ከባድ ሸክምን ስለሚሆን ምንም ሳታደርግ እንድትቀመጥ ያደርጋል። ሁለተኛ፣ ፍጹም ከመሆን ይልቅ እድገትን ማስቀደም። ዲሲፕሊን ላይ ትልቁ ስህተታችን በአንድ ጊዜ ከፍተኛ ደረጃ ላይ የደረሰን ሰው አይተን ወዲያውኑ እንደሱ መሆን መፈለጋችን ነው። ለምሳሌ ለዓመታት በብርዷ ውስጥ የመቆየት ልምድ ያለው ሰው አይተህ መጀመሪያ ቀን ራስን ብታወዳደር ወዲያውኑ ተስፋ ትቆርጣለህ። ያ ሰው ያንን ደረጃ ላይ የደረሰው በአንድ ጀንበር ሳይሆን ለ50 ዓመታት በጥቂቱ በገነባው ልምድ ነው። ለዚህ ደግሞ መፍትሄው ፍጹም መሆን መፈለግን አቁምና እድገት ላይ ትኩረት አድርግ። ለምሳሌ በየቀኑ ፍጹም የሆነ ትልቅ ጽሑፍ ከመጻፍ ይልቅ ዛሬ አንድ አንቀጽ ብቻ ጽፋለሁ ብለህ ራስን አሳምን። የስታንፎርድ ጥናት እንደሚያሳየው አንድ ልምድ ለማዳበር ተነሳሽነት ላይ ብቻ አትደገፍ። ምክንያቱም ተነሳሽነት ስሜት ሲቀየር አብሮ ይጠፋል። ይልቁንም ልታደርገው ያሰብከውን ነገር በጣም ቀላልና አነስተኛ በማድረግ ስሜት ጥሩ ባልሆነበት ቀን እንኳን ልታሳካው የምትችለው አድርገው። ሶስተኛ፣ በውስጥ ያሉ ግጭቶችን ማስተናገድ። ዲሲፕሊን ሲባል በውስጥ የተለያዩ ፍላጎት ያላቸው የተለያዩ ማንነቶች እንዳሉ ማወቅ አለብህ። አንደኛው ማንነት ጠዋት 11 ሰዓት ተነስተህ ስፖርት እንድትሰራ ግቦችን እንድታሳካ የሚገፋፋ ሲሆን፣ ሁለተኛው ማንነት ደግሞ እስከ ሌሊቱ 8 ሰዓት ቪዲዮ ጌም እንድትጫወት የሚፈልግ ነው። አብዛኛው የዲሲፕሊን ምክር ያንን ሰነፍ ማንነት እንድታፍነው ይነግራል። ነገር ግን የታፈነ ነገር አንድ ቀን ፈንድቶ ያጠፋል። ይልቁንም ከውስጥ ማንነት መስተካከልን ልመድ። አራተኛ፣ ተለዋዋጭነት ያለው አወቃቀር መገንባት። ሙሉ ነፃነትና ሰፊ ጊዜ ሲኖሩ ስራዎችን ወደ ሌላ ጊዜ ማስተላለፍ ይቀላል። ምክንያቱም ስራውን በአስቸኳይ እንድትጨርስ የሚያስገድድ ነገር የለም። ነገር ግን አንዳንዶች በየቀኑ 12 ነገሮችን የሚያስገድድ ጥብቅ የሆነ ህግ ያወጡና አንዱ ሲበላሽ ቀኑን ሙሉ እንዳጠፉ ቆርጠው ተስፋ ይቆርጣሉ። ለዚህ ደግሞ መፍትሄው መርህ ጠንካራ ይሁን፣ አፈጻጸም ግን ተለዋዋጭ። አምስተኛ፣ አንድን አሰራር መርጠህ እሱ ላይ ብቻ መጽናት። ብዙ ስራ የሚሰሩ ሰዎች በጣም ዘመናዊ አፕሊኬሽን ወይም የተወሳሰበ መንገድ የሚጠቀሙ አይደሉም። ቀላል መንገድን ሁልጊዜ የሚጠቀሙ ናቸው። በየቀኑ አዳዲስ የኖት ማስታወሻ ደብተሮችን፣ አዳዲስ አፖችን ወይም አዳዲስ የስራ መርሆችን በለዋወጥክ ቁጥር ጊዜን የምታጠፈው ስራውን በመስራት ሳይሆን አሰራሩን በማበደራጀት ላይ ይሆናል። ለዚህ ደግሞ መፍትሄው ቀላል የሆኑ 3 መሰረታዊ ነገሮችን ብቻ ተጠቀም። ሀሳብህን መጻፍ፣ ፕሮጀክት ማቀጃና ጊዜህን የምታይበት ካላንደር። ከዚያም እሱ ላይ ብቻ ለረጅም ጊዜ ጽና። ሮማውያን መረጋጋት ይሉታል። ይህ ማለት የሌሎችን መንገድ ሳታይ በራስ መንገድ ላይ ብቻ መጓዝ ማለት ነው። ችግሩ አሰራር ደካማ መሆን ሳይሆን ያንተ በአንዱ ጊዜ ላይ የመጽናት አቅም ማጣት ነው። መሳሪያህን ማዘመን አቁምና አፈጻጸምህን አዘምን። ስድስተኛና የመጨረሻው ቀላል የሆነውን መንገድ መቅረጽ። አካባቢ ሳታውቀው ያንተን ውሳኔ እየወሰነልህ ነው። ስልክ ጠረጴዛ ላይ ካለ ታየዋለህ። ፊት ላይ ጁስ ወይም ጣፋጭ ነገር ካለ ትበላዋለህ። የስፖርት ልብስ ቁም ሳጥን ውስጥ ተደብቆ ካለ ስፖርት አትሰራም። ይህ በረጅም ጊዜ ፍላጎት ብቻ ልትቀይረው ማለት አስቸጋሪ ነው። መፍትሄውም ከአካባቢ ጋር መታገል አቁምና አካባቢህን ለስራ በሚያመች መልኩ ቅረጸው። ስራ ስትሰራ ስልክህን ሌላ ክፍል አስቀምጥ። ጠዋት ወደ ስፖርት መሄድ ከፈለግ ስፖርት ልብስን ማታ አዘጋጅተህ አስቀምጥ። መልካም ልምዶች በአንተና በስራ መካከል ምንም አይነት እንቅፋት እንዲኖረው አድርግ። መጽሐፍ ማንበብ ከፈለግ ሳሎን ጠረጴዛ ላይ አስቀምጠው። ውሃ መጠጣት ከፈለግ ትልቅ ቦትል ሞልተህ እያየህ አስቀምጠው። ክፉ ልምዶችም ከአንተ ጋር እርቃቸው። አእምሮ ሁልጊዜ ቀላሉ መንገድ ስለሚመርጥ ትክክለኛውን ምርጫ ቀላሉ ምርጫ አድርገው። የሁሉም ነገር ሚስጥር አለመተው ነው። ምንም አይነት የተወሳሰበ ሚስጥር የለም። አንድ ነገር መርጠህ ለዓመታት ያለማቋረጥ ካደረከው ያን ነገር ሳትለምደው የምትቀርበት ምንም አይነት ምድራዊ ምክንያት የለም። ሰዎች ስኬታማ የሆኑት የበለጠ ጎበዝ ወይም ተስጦ ስላላቸው ሳይሆን ግትር ስለሆኑና በአንድ ነገር ላይ ስለሚጸኑ ነው። ፍጹም የሆነ አሰራር መፈለግን አቁምና ያለህን አሰራር ፍጹም አድርገው። ህይወትን የሚቀይረው አዳዲስ ዘዴዎችን ስታገኝ ሳይሆን በራስ ሰበቦች ሰልችቶህ ባልተሟላ ግን እውነተኛ በሆነ መንገድ ስትጀምር ነው። የዛሬው ቪዲዮ ይመስል ነበር። ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላም።